አለፈ ዋይፋይ እኮ ግን ዋይፋይ መጣ አይደል? አሪፍ ነው ዋይፋይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኛ አለን አልሐምዱሊላህ። እስኪ ገባ ገባ በሉ ኢንሻአላህ። አሁን ያለነው ያው ፊርዶስ ቤት ነው። ብዙዎቻችሁ ተጨናንቃችሁ ነበረ። ሰላም ጤና ይስጥልኝ ውድ የተንቢ ዩቲዩብ ተመልካቾች ሰላም ነው። እኔ ቅድሚያ ኩለ ተመልካቾቼ ነው ሰላም ነው። የትም ቦታ ሲሄድ ስለማገኛቸው እኔ አከብራለሁ። ተመልካቾቼ ሰላማችሁ ብዝት ይበልልን። እንደምን አላችሁ? ያሰባችሁ የተጨነቃችሁ ጓደኞቻችን እኛ ያ ተራርቆም ቢሆን ኢትዮጵያዊነት ደስ ይላል እና ደስ ትላላችሁ። በእውነቱ ሁላችሁም ማለት ነው። ምን ሆና ነው መጠየቅ ማሰብ ራሱ የሆነ ነገር እንዳለ ስሜት ይገባል እና ጥሩ ነው፣ ደስ ይላል። ሰው እንዳለ ነው እኔ መረዳው እኮ እግዚአብሔርን ያው እንቅፋት ቢመታኝ ሰው የሚያነሳኝ ላይ ያለ ይመስለኛል እና በጣም ደስ ይላል። ስለሰጣችሁን አክብሮት እናመሰግናለን። ፋሲካ ደህና ናት። ምን ይብሪ አፈር ፉንጅ ባረመራ አፈር ተቅመጠለ ንበራ ነባር ነባት እና ያው እግዚአብሔር ይመስገን። ምን ልበላችሁ፣ የሆነ አደጋ ሲፈጠር ድንገት አደጋ በህይወት ካላችሁ አካለ ጎዶሎ ካልሆናችሁ ምንም አልሆንኩም ነው የሚባለው። እኔ ደህና ነኝ ምንም አልሆንኩም ይባላል። ችግር የለም። ይሄ መሰፋት መታሸግ ምኑ መጋጋጡ ቀላል ነው፣ ይደርቃል። ቁስል ነው ይደርቃል። የተሰፋውም ጠባሳም ቢሆን ይደርቃል። ግን አካለ ጎዶሎ ካልተሆነ በህይወት ከታለ በቃ እና ፋሲካ ያው ትንሽ የመንገድ አደጋ ነው እና እግዚአብሔር ይመስገን ደህና ናት። እግዚአብሔር ይመስገን። የተጋጠውም ተግጧል፣ የተሰፋውም ተሰፍቷል፣ ጥርሱም የተሰባበረው ተሰባብሯል። እስኪ እናስበይ ፋሲካ፣ ኧረ እናስበይድልሻለን እያሉሽ ነው። መሳቃቅቷቷል። ልገል ሲጀምር እኔ ያለች ልጅ አይሻላትም። የተሰፋው እየተከፈተች ልታርፍ ከልክላታለች። በጣም እያሳቀቻት ነው። ስትስቅ ደግሞ የሆነ አለ አይደል የህመም ስሜት ይሰማታልና ይሄ ድዷ ስለተሰፋ ውስጥ ስትስቅ ማለት ነው ክሩ እንዲህ ያለ ደም ይውል እና አይደርቅልሽም እኮ መንቤቲ ደግሞ ዝግት አረጋል። ንፋስ ራሱ ከገባ እናቴ መንጋጋዎች ያውላልቋል። አትንቃሬ እንደረ ወዮ እና ውድ ቻናል ቤተሰቦች በነገራችን ላይ ማታ ብዙዎቻችሁ እየደወላችሁ ነበረ። እኔ ፋሲካ ነበርኩኝ፣ ያው አብረን ያደርነው። ግን ለዚህ ሁሉ ሰው መልሼ እንትን ማለት አልችልም ነበረ። ለዛ ነው ኮሚኒቲ ላይ ትንሽ ጽሑፍ ያስቀመጥኩት እንዳትጨናነቁ በሚል ማለት ነው። አደጋው ፕራንክ ነው እያላችሁ ለምትጠይቁ እኔ ከዚህ በፊት በነገራችን ላይ እኔ ፕራንክ ሰራ አይታችሁኝ አታውቁም። ፋሲማ አትሰራም እና ፕራንክ አይደለም ነገሩ፣ ትክክለኛ ነገር ነው። አላህ Subhanahu Wa Ta'ala አፊያ ያድርጋት። ሁላችሁም ዱአ አድርጉላት። ለምለም ደግሞ ይኸው ጠዋት እንቅልፍ ልንተኛ ከልክላል። ሌሊት ነው በር የቆረቆረችብን ማለት ነው። ደግሞ ስቆረቆር ቀሳት ጋር ቆረቆረው በጣም ነው በሩ ላይ የመታች የነበረውና ደንግጠናል ሁላ። እንዴ ምን መጣብን ብለን ከነፎጣው ከነብርድ ልብሷ ነው የመጣችው። ምክንያቱም እሷ አላወቀችም ነበረ። እሷ ራሱ ያው ኮሚኒቲ ላይ በተለጠፈው ነገር ነው ያወቀችው። ያንን ካወቀችው በኋላ ስልክ ስደውል ለሷ ራሱ አላነሳላትም። በነገራችን ላይ ሁላችንም ያው እንቅልፍ ላይ ነበርን። ለሚም ስልክ ስላልተነሳላት ጨንቋት
በቃ ሌሊት ብርድ ልብሷን ተሸክማ ነው የመጣችው። አሁንም ከነ ብርድ ልብሷን እዚህ ቁጭ ያለችው ማለት ነው። እና ያው በር ቁርቁራ ረብሻለች። ዝናብ እየዘነበብኝ ነው የመጣሁት። ዝናቡን ላይ አላቆመም። ትንሽ ብቻ ወፍ ጭርጭር ሲያደርግ እዚህ ሰፈር ጅብ ስላለ ዱኩማን ሰፈር እኔ አልዳፈርም ብዬ ነው። አዎ እንዴ ባለፈ አይቻቸው የለ እንዴ ቀርጫቸዋለሁ ሁላ እመቤቴ ጅቦቹ አዩት። ይሄው ምን መስመር እዚች ጋር ይሄው እዚህም ጋር ቢሆን ጥሩ ነው። እዚህ መስመር ላይ ድቅን ብለውብን ብታይ ይሄው እኔ ለምን አሳያችሁ ሲያስፈሩ ብታዩ አይናቸውማ ሲያብለጨልጩብን እኛ መግቢያ ጠፋን። እና ጅቦቹም ትንሽ ገለል ሊበሉልኝ ብዬ በሌሊት መጥቻለሁ። በተኛንበት ባፍላ እንቅልፋችን ነው የቀሰቀሰችን በነገራችን ላይ ማለት ነው። ስደውል ተኝተሽ ነበረ? እኔ ደግሞ ስነሳ ማለት ነው ልክ ተነስቼ በሩ ሲደበደብ ተነስቼ ስልኩ ሳየው አሚም ደውላለች። ከዛ የአሚ ሚስኮሰ በቃ አሚ ትሆናለች እያልኩ ነው በሩ የከፈኩት ማለት ነው። ስከፍተው ግን ለሚ ነች። አንቺ እኔ እኮ እንትን መስሎኛል። ይኸውልሽ ፕራንክ ነው የሚለው ስሰማ እውነት ፕራንክ መስሎኛል እኮ ሲጀምር። እኔም ስመጣ ፕራንክ ነው መሰለኝ። በነገራችን ላይ ተደውሎልኝ ነይ ፋሲ እንደዚህ ላይ ታማለች ስባል እንዳጋጣሚ ደግሞ አሚ ምን ጋር መታ ነበረ በዛ ሰዓት። በቃ ከአሚ ጋር አይ ፕራንክ ነው እያልን የመጣ ነው። መጠንቀቅ አለብን ፕራንክ ነው ምናምን ብለን ነበር የመጣ ነው። ካሜራ እየፈለኩ ነበር እኮ ግን ልክ መተን በቃ እሷ ብርድ ልብሷ ለብሳ ምናምን ተኝታለች። ክለብ ነበር ያለችው። ቀስቀስ ነገር አድርጊያት ልክ ፊቷ አስከፈው በቃ ድንግጥ ነው ያልኩት። ምን ነገር መናገር ነው ያቃተኝ። እሷ ራሱ መልሳ ብርድ ልብሱን ለበሰችው ማለት ነው። ብዙም ከኛ ጋር ምንጥራችው እና በጣም ነበር የደነገጥኩት። በቃ ባለቤቷን ጠርቼ ውጭ አጥቼ አነጋገርኩት ስላለው ነገር የበለጠ ለማወቅ ማለት ነው። ምክንያቱም በጣም ደንግጬ ነበረ። መጀመሪያ ግን ስመጣ ያው ፕራንክ ነበር የመሰለኝ። ብቻ አልሐምዱሊላህ አለኩል ይሃል አላህ ሱብሃነሁ ወተዓላ የወንጀሏ ማበሻ ያደርግላት ብለን ዱአ እናድርግላት። ከዚህ የባሰ ነገር አለ፣ ከዚህ የባሰ የሚፈጠር ነገር አለ። አልሐምዱሊላህ ነው አለኩል ይሃል። አሚን አውሪ እስኪ አንቺ ምን ነበር የተሰማሽ? ምን ይሰማል? በጣም ደንግጫለሁ። እኔ ምንም አልመሰለኝም። ጓደኞቼ በዛ ሌሊት መጥተሽ በሩን አይደለም ይኸውላችሁ እኛ ቤት ትላንት ማመር አለ። ከትላንት ወዲያ መቼ ነው አብረን የነበረ? ከትላንት ወዲያ አይደለም ትላንት ወዲያ ቦካን ቀን ሊጥ አብክተን ከዛ እሷ ጭና የምትወጣ ወልቂጤ እቃ ነበር ፋሲካ። እኔም ደግሞ ጭኜ የሚሄደው እቃ ነበር ወደዛ። እሱን ሊጥ አብክተን ለእናቴ አግዣት እኔ ፋሲካ ኤፍሬም ማርቆስ ሆነን ወጣን። ከዛ እሷም የወልቂጤውን እቃ ገዛች፣ እኔም ወደዛ ጭኜ የሚሄደውን እቃ ገዛን እና ትላንትና ወልቂጤ እንደምትሄድ አውቃለሁ። ከትላንት ወዲያ ወልቂጤ እንደምትሄድ አውቃለሁ። ስለዚህ ደወልኩላት። የሆነ መኪና ተበላሽቶ ምናምን የሚለው ላይፍ ሳየው መንገዱን ስለማውቀው መጥፎ መንገድ ነው። ባለፈ የማሚ መኪና የተበላሸበት መንገድ ነው። ቢዳራ መንገድ ይባላል። በነገራችን ላይ ስለዚህ መንገድ አንድ ነገር ልበላችሁ። ይሄ መንገድ ስንት ቢሊዮን ብር ተጨርሶ ተራራ ተሰንጥቆ ተሰርቶ ማለት ነው። የመንግስታቶች ሊመርቁት መተው የምርቃቱ ቀን 3 ባለስልጣን የጫነው መኪና እዛው ገደል ገባ። የምርቃቱ ቀን ከዛ እንዳለ የመጡት ሊመርቁት የመጡት የመንገዱ ባለስልጣን የደቡብ ክልል ፕሬዝዳንት እንዳለ ይሄ መንገድ አይመረቅም መኪና ማያልፍበትም ብለው ዘጉት መንገዱ። ምክንያቱም አስፋልቱ አደገኛ ነው። 2 መኪና አያሳልፍም። 1 መኪና ነው። ከዚህ የሚመጣው መኪናና ከዚህ የሚሄደው መኪና አይተያዩም። የሚተያዩት ፊት ለፊት ላይ ነው እንዲህ ግጥም ብሎ ሁለቱም እንጂ እንዲህ ምናምን የለም። አንድ ደግሞ ክላሲካል እያረጋቸው አሁን ከላይ መኪና አለው እየመጣው ነው ብሎ ካልነገረ በክላሲካል የታችሁ አያቅም። ስለዚህ የላይኛው ክላሲካል ካደረገ የታችሁ ነው ይጠብቃል። ምክንያቱም የላዩ ሄዶ እስኪወርድ ድረስ ከዛ ነው የታችሁ ደግሞ በተራው የሚወጣው። ይሄ መንገድ ቢዳራ መንገድ ይባላል። ጉግል ካረጋችሁት ይታያል። በጣም አደገኛ መንገድ ነው። አልተመረቀም፣ ተከልክሏል። እኛ ግን ወልቂጤ በዚህ በኩል ለኛ በጣም ቅርብ ነው። ጓሮ ነው ያለው እዚህ። በዚህ ከሄድን ግን ከዚህ ከአዲስ አበባ እንደገና በሌላ መኪና ወልቂጤ ነው የምንሄደው። በጣም ነው የሚከብደው ብታዩ ርቀቱ
እዚህ ግን 1 ሰዓት አትፈጅብንም፣ በቡታጀራ ማለት ነው፣ ቅርብ ነው። እና ለዛ ነው በዛ መንገድ ስትሄድ ያንን መኪና ተበላሽቶ ላይቭ ሰርታ ወጣለች። እኔ ማየሁትና መንገዱን ስለማውቀው ወዲያው ደወልኩላት። አይ እንዲህ ነው አለችኝ። በቃ እሺ ሰላም ግቢ፣ ስትመለሺ ነገ ደግሞ እንዳትቀሩ፣ ያው ሙስሊም ጎረቤቶችም አሉን ምንም አሉ፣ እነሱን ሁለቱን ይዘሻቸው ነይና ታስተናግጃለሽ አልኳት። ከዛ እሺ በቃ ምናምን ብለን ስልኩ ዘጋሁት። ይሄ የሆነው መቼ መሰላችሁ? ከትላንት ወዲያ ማታ፣ ከትላንት ወዲያ። ከዛ ትላንትና ጠዋት ያ ሲሰራራ ነው ያመሸነው፣ ወደ 7 ሰዓት አካባቢ ማህበርተኞቹም ነዲያኑ ሁሉም መጣ። እዛ የሚያስተናግድ ሰው ያስፈልጋል። ያው ቤት ያለ ነው ማስተናገድን፣ ጎረቤት ማገዙን። ትመጣለች ብዬ ስለጠበቅኳት ቀረችብኝ። ትላንት 7 ሰዓት ላይ ስልኬን ከመሳቢያ ወጣውኝና ስደውልላት አታነሳም። ከዛ እዛው መሳቢያ ውስጥ መለስኩት። ከወልቂጤ የተመለሰችም አልመሰለኝም። በቃ ዘመሽቶባት ወይ ተጉላልታ ነው ብዬ ስደውል ስላላነሳች መሳቢያ ውስጥ አስገባው ስልኬ። ስራ መስራት ጀመርኩኝ። ልክ 4 ሰዓት ሲሆን ማታ ማለት ነው ፈጅር 4 ሰዓት ሲሆን ኢትዮ ቲጂ ከአዲስ አበባ ለኤፍሬም ደጋግማ ደውላለታለች። ኤፍሬም ፋሲካ መኪና አደጋ ደርሶባታል ብላ ለኤፍሬም ነገረችው። ኤፍሬምም አያውቅም፣ ስራ እየሰራን ነው አይዋለው፣ ስልክ አልያዝንም። ከዛ በኋላ ኤፍሬም ብድግ ብሎ ለምለም አለ። እኛ ጓሮ ላይ ዕቃ እንትን እያለን ነው፣ ብርጭቆ ለብቻ ሳህኖች ለብቻ እያደረግን ነው። ዝናብ መጥቷል። ገባችሁ? 4 ሰዓት ፈጅር ላይ ነው። እዛ አንቺ ፋሲካ እኮ መኪና አደጋ ደረሰባት ላይ ውሃ ነው የሆንኩት፣ መንገዱን ስለማውቀው ማለት ነው። እዛ መንገድ ላይ ሳምንት አልሆነም 8 ሰው ከሞተበት። በቀደም ለታ የግል መኪና ነው እንትን ተጫጭነው ለቅሶ ነው የሚሄዱት። የቢዳራ መንገድ መኪናው ተገልብጦ 8 ሰው ሞተ። ሳምንት አልሆነም እና በቃ እንደዛ ሲለኝ እግዚአብሔር እኔ ተንቀጠቀጥኩ። እንዴት ልሁን? ብቀጠቅጥ ስልኳ ብቀጠቅጥ ይጠራል፣ አታነሳም። ተኝተናል በነገራችን። ምን ልሁን? የነዚህ ስልክ ደግሞ እኔ ሴቭ አላደረኩትም፣ አላውቀውም ማለት ነው። ግን ተደዋውለን እናውቃለን። ሴቭ ግን አላደረኩም። እኔ አርጊላታለሁ። ወይኔ ኬት ላምጣ? ከዛ የሆኑ 1-2 ሰው ጋር ሄሎ ሰላም ነው አባይ የምትለብሺው ልጅ ነሽ? እኔ እኮ ባንጆ ነው። ከዛ ምን ሆነሻል? ማንሽ አንቺ የትም ያለሽ ይሉኛል። ውይ በቃ ቻው ነው ተወደራደሩ። 2 ሰው ጋር ደውዬ እኮ ነው አላወኩም። በቃ እነዚህ ልደውልላቸው። ከዛ በኋላ መልሼ ያቺ ኢትዮ ቲጂ ደውላ ለኤፍሬም የነገረችዋ ልጅ ደወልኩላት አዲስ አበባ። ፋሲካ ምን ሆና ነው አልኳት። ከዛ መኪና ምናምን ስትለኝ ኧረ ተይ ቲጂዬ ፕራንክ ብቻ እንዳይሆን እናንተ ልጆች አልኳቸው። ኧረ አይደለም ለምሊ ፎቶዋን እኮ አየሁኝ ስትለኝ ፎቶዋን አየሁ። የት አየሽው? ዩቲዩብ ላይ ሮጬ ስልኬን ስከፍት ዩቲዩብ ላይ ዠቅ አረጋለሁ። ውይ ባሏ ቀጠቀጣት አልሰጥም ብላው የፋሲካ ተንቢ ምነው ፋሲካ መኪና እንዲሆነች ፋሲካ ስራ ቦታ ተመታ ነው። ከዛ እናንተ የፋሲካ ፊት ይሄ ነገር እንዴ ምንድን ነው? እሷ ቻናል ላይ ምንም የለም፣ ፎቶዋ ግን አለ። አየዋት፣ እሷ ናት። ኦኬ ወይ መኪና ተጋጭቶ ነው ብዬ ወልቂጤ ወይንም የሆነ ቦታ ላይ ተጋጭቶ ነው ብዬ አሰብኩኝ። ምክንያቱም እዚህ ጋር ስለሆነ የታሸገ ያየሁት እዚህ ጋር ባለፈ እኔና ፋሲካ አዲስ አበባ ስንሄድ በሚኒባስ ጀሞ ላይ እንደዚህ ባጃጅ ገባብንና ሚኒባሱ ማለት ዘለን እንዲህ ነው የመጣነው ሁላችንም እና ተጋጭተናል። ስለዚህ እኔም ያሰብኩት መኪና ውስጥ የሆነ ነገር ገብቶ እንደዚህ ብላ ወይ ብረት ነገር የመታት ነገር ቀለል አድርጌ ያሰብኩት። እግዚአብሔር ያሳድር አይደለ? ግን እንቅልፍ አልወሰደኝም። ደንግጫለሁ። ዝናብ እየዘነበ ነው። ልክ ወፎች ጭጭጭጭ ሲሉ በህይወቴ ቤቷ 1 ቀን ነው የመጣሁት አይደል ፋሲካ፣ ያው በማታ እመቤቴን አላወቅኩትም። 3 ግቢ የሰው ግቢ እየገባው ወጥቻለሁ እዚች ጋር ማለት ነው። ከዛ አልፌ ደግሞ ይሄ ቤት ይሄ ግቢ ገባው።
ይሄ ግቢ ደግሞ መኖሪያ ቤት ነው። አከራዮቹ ናቸው ፋሲካ። ከዛ አከራዮቹ ቤት ገብቼ ማለት ነው። ከዛ መልሼ ደግሞ ወጣውና እንዲ ጣራ ማየት ጀመርኩ። ከዛ ይሄኛው ግቢ እንጨቱ እንዲሳረገው የፋሲካ ቤትን አየሁት። በሩ ወርቃማ ነው። ውሻም አለ። አይ ከዛ በሩን ዳዳር ጫማሽን አይቼ ነው ግን ያወኩት ሲልፐርሽ እንጂ ይሄ ምንድን እንዲህ ብዬ ወይ ሌላ ደግሞ ሄድ ነበር ለማየት። እዛ በሩን ሳንኳኳ ባሏ ራሱ ደንግጧል። ምንድን ነው ማነው ተነሱ። እኔ እኮ አሚነች የመሰለችኝ ልክ ብንን ብዬ በሩ ስደበደብ ብንን ብዬ ስልኬ ሳየው ያሚ ሚስኮል አለ። ከዛ በቃ አሚነች የደወለችው ብዬ አሚ ትሆናለች ብዬ ስመጣ የለም አንቺ ነሽ ለካ በሩን እየደበደብሽ። እንቅልፍ አልወስዳለኛ እኛ ነን ከእንቅልፋችን ረባሽና እንዴ። ለማንኛውም ደህና ናት ጓደኛችን። አንዳንዴ ይገጥማል እንደዚህ አይነት ነገር። እግዚአብሔር ይመስገን በጉዟችን ፈጣሪ ይጠብቀን። እንደኛ አይነት ስራ የሚሰራ ደግሞ ቀላል ይመስለዋል ብዙዎቹ። ግን እውነት ለመናገር ብዙ ያው እኛ አንናገርም እያልን ነው እንጂ ብዙ አደጋዎችን ነው የምናስተናግደው በየጊዜው። በእውነት ነው የምላችሁ። እያያችሁ ሰው ይገጫል። በቀን ውስጥ 4 መኪና ውስጥ እንገባለን። በአንድ ቀን በ4 መኪና አንዱ ሀገር ደርሶ መልስ፣ ከዛ እንደገና መተን 8 ሰዓት ሲሆን ደግሞ ሌላ ሀገር ደርሶ መልስ የምንመጣበት ቀን አለ እና ብዙ ነገር ይገጥማል። ብዙ ነገር በአይናችሁ ታያላችሁ እና በቃ እግዚአብሔር ያውቃል። ያው ከአንድ ቀን ደግሞ ካልሰራችሁ እግዚአብሔር ምግብም ይርባል እኮ። ካልተሰራ ኬት ይመጣል? የያዝነው ነው የምናባክነው። ስትሰሩ ነው ብትከሱም ብታገኙ ባታተርፉም ማለት ነው። እመቤቴን ብቻ ወታችሁ ሰርታችሁ ስትገቡ ሰላም አላችሁ፣ ለራሳችሁ ሰላም ይሰማችኋል እና ሰርቶ አደር እንደሆናችሁ አይምሯችሁ ታስትንትላላችሁ። ቁጭ ካላችሁ ግን ያላችሁን ነው የምትመዙት። ያኔ በቃ ንድድ ብሽቅ ነው የምትሉት። ገባችሁ? ያንን ነገር ላለማስተናገድ ደግሞ መስራት አለብን እንጂ ይሄ እኔና ፋሲካ የጀመርነው ስራ በጣም የሚያሳቅቅ አደገኛ ስራ ነው። እመቤቴን እዚህ ውጣ እዚህ ገባ የማይባል በቃ ለአደጋ የሚያጋለጥ ስራ ነው ጉዟችን ማለት ነው። ግን በጉዟችን ሁሉ እግዚአብሔር እሱ አዋቂ ነው። ብዙ ነገር ደግሞ ትጠቀማላችሁ። ያው ኦሳና ሲባል የማውቀው ጢኒት ልጅ ሆኜ ነው። ኦቨር ኦሳና እንጃ አዳማ ወይንም አዋሳ አድርጌ የሳልኩት ኦሳና የሚባል ሀገር ሲሄድ ግን ገብርኤል አደራክ የኛ ሰፈር አርብ ገበያ ነው የሚመስለው ሀገሩ። አርብ ገበያ ተናድጄ እዚህ ሀገር ተወላጅ የለም እንዴ እስከምል ድረስ የኦሳና ልጆች እኮ እናንተ ደቡብ አፍሪካ ነው ያሉት። የኦሳና ልጆች ደቡብ አፍሪካ፣ ሀገራችሁ ግን እዚህ ውስጥ ራሱ ካላችሁ አርብ ገበያ ገብርኤልን። አሁን ባለፈ ወንዶ ገነት የሚባል ሀገር ሄድኩኝ። እማምላክን እውነትም ወንዶ ገነት ውስጥ የገባችሁ ላይ ይመስላችኋል? ምን ነው ሀገሬ በሆነ ብዬ ተመኘውኝ። እኔ ሀገሬ በሆነ ብዬ ተመኘው። ወይንም እዛ ሀገር ያለው ሀብት ተፈጥሮ የፈላ ውሃ እስኪ የተፈጥሮ በቃ የፈጣሪ ስራ ከአፈር የሚወጣ እጃችሁ ስታረጉበት ይሞቃል፣ ውሃው ይሞቃል፣ እንፋሎት ነው የሚወጣው። ብዙ የታመመ ከኢትዮጵያ ከውጭ እየመጡ እዛ ነው የሚገቡት ሙቅ ውሃ የተፈጥሮ። እኛ በማሽን አሙቀና የምንታጠበው የእግዚአብሔር ቸርነት እዛ ሀገር ፏፏቴው ብትሉ ውሃ ራሱ በብርጭቆ እኮ አይደለም የሚቀዳው፣ ቅጠል ነው እንዲህ ዝርግ ቅጠል ናት። እንዲያርጋችሁ ከምንጯ ነው ስትቀዷት እንዴት እንደሚያምር ውሃ። ወንዶ ገነት የሚባል ሀገር አዋሳ አይቼው እዛ እንዲድርቅ ብዬ ቀረሁ። እንዴት እንደሚያምር አሜሪካን በሉት፣ አዋሳ አሜሪካን በሏት። ናዝሬት እንዴት እንደሚያምር በተለይ ይሄ አዲሱ መንገድ በሞጆ የሚያመጣው እዚች ጋር በቃሊቲ በአዲስ አበባ በስመ ስላሴ ስም አስፋልት እንዳይመስላችሁ። ሀረብ ሀገር ራሱ እንደዛ አይነት አስፋልት የለም። በአውሮፕላን የምትሄዱ ነው ይመስላችሁ። ያ ነገር አለ። ሀገር ታውቃላችሁ፣ ብዙ ሰው ትግባባላችሁ፣ ብዙ ኢንፎርሜሽኖችን ታገኛላችሁ።
እኔ አሁን ብዙ የሆነ መኪና ለመግዛት አስባለሁ እና አዲስ መኪና 1,500,000 ብር ከምገዛ እኔ ሐዋሳ ላይ ያገኘሁት በ900,000 ብር አለ። አያችሁ አይደል? ይህ ሀገር ስትሄዱ ብዙ ሰው ትግባባላችሁ፣ ብዙ ስራ ይመጣላችኋል፣ ብዙ አይዲያ አለ፣ ብዙ ነገር ታገኛላችሁ። የዛን መሀል ግን አደጋም ታስተናግዳላችሁ። አገኛለሁ ብሎ ማጣትም አለ፣ ህይወትም ማጣት አለ። ፋሲካ እግዚአብሔር ጠብቋት መድኃኒዓለም ፍቃድ ሆኖ ተፋት እንጂ መሞትም አለ እንደ ሁኔታዋ ማለት ነው። ጥርሷ ተሸራርፎ መንጋጋዋ ተሰንጥቆ ውስጥ ላይ ጥርሷ ወጥቶ ይሄ እንዳለ ተሰፍቷል። አሁን ከውስጥ በኩል ይሄ እንዳለ ተተርትሮ የሰው ተጋግጦ እኔ ከባድ ነው። እዛ ነበርኩኝ በነገራችን ላይ እና ማየት አቅቶኝ ለቅቄ ነው የወጣሁት። መሞትም አለ ያልኳችሁ እና እግዚአብሔር ነው የሚጠብቀው በሁሉም ነገር። ብዙ ነገር አለ፣ ብዙ ነገር ታጣላችሁ። ግን አንድ ቀን ካልሰራችሁ ይርባችኋል። እውነት ሳሙና መግዣ ራሱ ታጣላችሁ። ኢትዮጵያ ስትኖሩ በቃ መስራት ብቻ። ጠዋት ወጣችሁ ማታ እኔ መቢዴን አሁን ፋሲካ ይዋት አይደል? በቃ ደህና ናት እግዚአብሔር ይመስገን። ነገ ደግሞ እመጣለሁ። አሁን ከሰዓት ሌላ ሀገር ልሄድ ነው። እዚህ አገና የሚባል ሀገር አለ። እዛ ደርሼ ልመጣ ነው። ምክንያቱም የሳሙና እንኳን ባገኝ ስራ ነዋ። ካልሰራው ይድፈኛላ፣ እቸገራለዋ፣ እጅ ሰጣለዋ፣ የሰው እጅ ያለዋ። መስራት አለብኝ። ይሄ ነው፣ ሁሉን ወዶ አይሆንም እላችኋለሁ ጓደኞቼ። እና ይሄ ነው፣ ቀለል አድርጋችሁ አስቡት። እሷ ደህና ናት፣ በህይወት አለች። የሰው ልጅ ካልሞተ አካለ ጎዶሎ ካልሆነ በቃ ደህና ነው የሚባለው። እና ፋሲካ ደህና ናት። ያው ግን ላይፍ መግባት አይጠበቅባትም። ጥሩ ስሜት የለውም ማለት መናገርም አትችልም እንዳለ ውስጥ ስለተሰፋ እንትኗ ስጋዋ ከመንጋጋዋ ጋር እንትን ስላለ ያው ችግር ነው። ብቻ በቃ ደህና ናት በጥቅሉ አልሐምዱሊላህ። እና ደግሞ አልሐምዱሊላህ ነው ወላሂ አልሐምዱሊላህ። እንዴ ስንት አለ ወጥቶ የሚቀር አለ እንዴ አለ ወላሂ። በቃ ሳያስበው ማለት እንደዚህ አይነት የድንገተኛ አደጋ አላህ ሱብሃነሁ ወተዓላ ይጠብቀን። በነገራችን ላይ እዛ በሄደችበት ሀገር ነው ወይ የምትሉ እዛ ከሄደች በኋላ አይደለም ያላህ ከዛ መታ ነው እዚህ ከመጣች በኋላ እዚህ ደርሳ ነው። እዛ ወልቂጤ ሄደችበት ሀገር አይደለም፣ እዚህ ደርሳ ነው። ቡታጀራ ደርሳ ነው። ማታ ነው የመጣች ቀን ማታ፣ ያው የዛኑ ቀን ማታ ነው። እንግዲህ ያው ያላህ ቀድር ሆኖ የተፈጠረው ነገር ተፈጠረ። ግን ፋሲካ በዚህ ያለፈልሽ እንጂ ልጁ ራሱ ያ ጩሜ ያወጣው ለሆነ ነገር ነበር። ግን የዛን ቀን ፈተና ነበር የእውነት። ግን አንቺ ሙስሊም ነሽ አይደል? እውነት ሰላት ስገጂ። ሽኩር የሚባል ሰላት አለ እኮ እግዚአብሔርን። አሁን ሴት መዳሜ የሆነ ነገር ሲፈጠር አደጋ ያላህ ሽኩር ብላ የሚሰገድ ሰላት አለ። ስንት ረካ? ሁለት ነው። ሁለት ረካ ስገጂ እንደምንም ብለሽ። ግዴታ መንጋት የለም ብቻ ቁጭ ብለህ አንቺ አሁን አይጠበቅብሽም እንዲህ መሬት ጎንበስ ማለት አይጠበቅም። እንደዚህ እንዳለሽ ማለት ነው ያላህ ሽኩር ብለሽ ሁለት ረካ ስገጂ። የዛን ቀን ማለት ነው በጩሜው ሁላ ልትወጋ ነበረ ፋሲካ ስራ የሄደችበት ቦታ ማለት ነው። ፈጣሪ ከሆነ ፈተና ነው ያወጣት እቺ ልጅ። ከዛ ጩሜ አልፋ በመኪና ራሱ በሚኒባሱ እንኳን እየበረሩ ሲመጡ አህያ ውሃ የጫና አህያ ሁላ ገብቶባቸዋል። ምን ትላላችሁ? ሲሄዱ መኪናው ተበላሽቷል። እዛ ደግሞ ስትሄድ መኪናው ተበላሸ። መንገዱ ያየዋችሁት መጥፎ መንገድ። እዛ ከደረሱ በኋላ ደግሞ ጩሜ ወጣባቸው ተጣልታ እስከ ልትወጋ እስከ መድረስ ድረስ እንደገና መኪና ውስጥ ገብተው እስከ መብረር ድረስ ሲበሩ ደግሞ አህያ ውሃ የጫና አህያ ገጠማቸው። እዚህ ሲደርሱ ደግሞ አንደኛዋን ገላገላት እና የዛን ቀን ለሆነ ፈተና ነበር ፈጣሪን ያወጣት እና ሰላት ሽኩር ስገጂ ደግሞ እንትን ዝኩር ነው ምንድን ነው የሚባለው? ዘካ ነው የሚባለው። ኧረ ዘካ ባሏ ነው ወይ የምትሉ ወላሂ ባሏ አይደለም ሀባይቢ። ደግሞ ባሏ ለምን ይመታታል? አዲስ ሙሽሮች ናቸው ገና ፍቅራቸው እንኳን አጣጥመው ሳይጨርሱ እንዴት ወደ ጾም ይሄዳሉ? የምር ለድሃዎች አቤት። አንቺ እኮ ችግርሽ ማለት ነው ብር በጣም ኃይለኛ ነሽ። እመቤቴ
እስቲ ጋር አትቋንጥጡኝ። አንቺም አይደለም ከኔ መብለጥ አለመብለጥ አይደለም። እኔ አሊዝም እያልኩ አይደለም፣ እወዳለሁ። ግን ሀቅ ለመናገር ወላሂ ግን በገርደሽ አብያቸው ድሆችን ወይንም የምታውቂያቸው ምስኪኖቹን ጠርተሽ ገባይ ዳዋ ነው ዱዋ ነው ዱዋ ያለሽ ግዴታ ሰደቃ ነው። በነገራችን ሰደቃ አድርጊ ወይንም በጋላርድም ደግሞ ካልሽ ሩዝ ቀቀይ በቃሽ ማለት እኔም ይውረድልኝ ልብላ። አንቺማ የትም ሄደሽ ራስሽን አትረሺም። እና ውድ የቻናሌ ቤተሰቦች አልሐምዱሊላህ አሁን ደህና ነች፣ ምንም አትልም። ከዛ ሁሉ ፈተና አላህ አድኗታል። እንግዲህ እንደዚህ አይነት ነገር ያጋጥማል ያለ ነው። ብቻ አልሐምዱሊላህ ለመማር ያክል አላህ ለማስተማር የሆነ ነገርን እንትን ይልብናል፣ ይፈጥርብናል። በዛ ነገር ደግሞ እኛ መማር ነው ያለብን። ምን እንደምል አላውቅም ሀቂቃ። እና ብዙዎቻችሁ ደግሞ ሳታውቁ የተፈጠረው ነገር እንኳን ምን እንደሆነ ሳታውቁ ብዙ ነገር የምትናገሩ አላችሁ። በኮሜንት ሊሆን ይችላል፣ ላይቭ እየገባችሁ ሊሆን ይችላል። ቢያንስ እንኳን አንድ ፍንጭ ያዙና ከዛ በኋላ ላይ ግቡ። አንድ ፍንጭ ያዙና ከዛ ላይ ግቡ። ወይም ደግሞ አንድ ፍንጭ ያዙና ኮሜንት ጻፉ። ዝም ብላችሁ ብቻ የሆነ ነገር ምንነቱ እንኳን ሳታውቁ ሰው እኮ አሁን ምንነት ሳይሆን እሷ በለጠፈችው ፎቶ ያው አደጋ እንደሆነ ያስታውቃል። በለጠፈችው ፎቶ አደጋ እንደሆነ ያስታውቃል። እና ደግሞ ሶሻል ሚዲያ ማለት እንደዚህ ነው በቃ ስራው ማለት ነው። እና ጓደኞቼን አታደናብሪያቸው። አንቺ ለምን ተጠበቃት አይደለም ስሩ፣ ዝም በሉ። ፎቶ የለጠፈችው እሷ ጠጥብራ ገፋችሁ። ክላተ ቆይ 2-3 ይሰራል፣ አንድ አትሰሩም። እስቲ ፈጣሪ ያሽራት ምናምን ተብሎ አንዲ ባሏ ሰበራት፣ አንዲ ባሏ አልሰጥም ብለው ቀጠቀጣት ብላችሁ 2-3 ቪዲዮ ትሰራላችሁ። አንድ በቂያችሁ ነው። እንደዚህ አይነት አይዲያ እንዳያመልጣችሁ። መቢቴን ግን አንድ 2-3-4 አረሽም ነው አረሽም ነው። እስኪ ተናገሪ ነገር አይቼ። በነገራችን ላይ ፋሲም አለች እዚህ ከኋላ ማለት ነው። ግን መግባታችንም ትንሽ መናገራችንም ማውራታችንም ይሄ እንትን ስላለ መናገራችንም ስትናገር የሆነ እንትን ማለት የመቁሰል ነገር አለው። መኪና የማን ነው? ሊገዙለት ነው። ወርቅ ያስተክልልኝ እመቤቴ ፋሲካ እንት አስወጥሪው ደግሞ ወዮ ፋሲካ እንዳትስቂ ካሁን በኋላ ላለመሳቅ ሞክሪ። ይሄ ሸራፋው ጥርስሽ ሙድ ነው የሚይዘው። አንቺ ይሞላል በምን ወላሂ ይሞላል ብሎ ዶክተሩ እስቲ አይ ሺው ብዙ ነገር አለ ብሎ ብዙ ነገር አለ የፈለገችውን ትመርጥና ይሞላል ብሎ እስቲ አረ እንዴ በርሽ አቴጂ አራሽ መቀልቃት ነዳቅ እስኪ ሳቅበል ሪሊ ሸራፋ ጥርስ ሲያስጥላ በዳሪያለም የሳቅት ነገር ይደርሳል። ወላሂ ነገር እንዳትሆኛለሽ በዚህ ነገር አታማርቱብኝ። እኔ ሳቅኩት በጥርስሽ ነው እና ሸራፋ ነው። ደህና ጥርስ እንዳለው ሰው ፊትሽ መልሰሽ ትስቂያለሽ ወደ እኔ። እንዴት አሟርታለች ባንቺ ደርሳል እያለች እኔ ምን አገባኝ። ዱርዬ መቷት ነው ወይ? ኧረ ምንም አልመታትም። እኛ እኮ ነገርናችሁ ሀይቃ ከባጃጅ አደጋው ሸራ እንግዲህ ባጃጅ ተፍቷት ነው። በነገራችን ላይ እንደዚህ አይነት አደጋ የሚድኑ ሰዎች ያው ጥቂቶች ናቸው። እንግዲህ አላህ ለፈተና ያክል ነው የፈጠረባት ነው። አልሐምዱሊላህ። ምክንያቱም ከእንደዚህ አይነት አደጋ ብዙ የሚድን ሰው የለም፣ አብዛኛው ሰው ይሞታል ነው። ግን እሷ አላህ ሱብሃነሁ ወተዓላ በዚህ ብቃሽ ስላላት ግን የምር የሆነ ነገር አላት እመቤቴን። አንቺ የእናትሽ ምርቃት እናትሽን እንትን ብለሻታል ማለት ነው፣ አስደስተሻታል። እግዚአብሔርን ደግሞ የአባት ምርቃት ይበልጣል ከእናት። እመቤቴን ፋሲካ እንደ እናንተ
በጣም ነው እኮ በአንድ ቀን ብዙ ነገር እኮ ነው ያስተናገደችው። እና ገብርኤል በአንድ ቀን ማለት ነው ከትናንትና ወደ ሱብሃንአላህ እንጃ ብቻ አቦ ይመችሽ። እንደዚህ አይነትን ፈተና ያልፋል። አሁን ነገር ብትሆን እኮ ይሄኔ መርዶ ይዘን ያዮቴ እንኳንም ባልሽ አልኖረ ምን አይነት ጓደኛ ናት ይል ነበረ። እሱ ለራሱ እንዴት እንደደነዘዘ አላየሽም? ደንግጧል ባሏ ሚስኪን ሰው አይበላ አይጠጣ ነው የምታየው። እቺ ሳት የላሰች እኮ ናት። ገብርኤል ጤፍ ይቆላል ምላሷ። እሱ ሚስኪን ነው የምታየው። እመቤቴን ገብርኤልን ምግብ ራሱ አልዋጥለት ብሎት ጠዋት ቁርስ በትክክል አልበላ። እኔ እንጃ ብቻ በጣም ነው የደነገጠው። እኔ ባይሽ አረጁ ሙቃረሻ እኮ ያው ግን እኔ በወሰድኳት እኔ በሆንኩኝ እኔ አብሬያት ሆንኩ የሚል ስሜት እኮ አለ በዚህ ሰዓት። ይሄ ነው ስሜቱ። አይዞይ ይገጥማል። ሹሃዳ ከዚህ ይባስ እኔ መረ በዚህ ሰሞን ሌባ እየተተናኮለኝ ነው። ኧረ እየደፈሩኝ ነው ሌቦቹ፣ አስቸግረውኛል። ገብርኤልን ይኸውላችሁ እኔ ማለት ነው ብር ለማትረፍ ብዬ ኮንትራት ሲይዝ 2500 ነው የምከፍለው። በኖርማል ደግሞ ሰው ጭኖ የሚወጣ ከሆነ ቀይ ከላይ ነው የሚጭነው። ቢያንስ 800 ወይ 900 ብከፍል ነው። ለሱ ለማትረፍ ብዬ ግን ብዙ ነገር እየተዘረፍኩ ነው። መናሪያ ላይ ሲያወርዱ ወይ እንትኖቹ ወይ ያላ ነው የሚባለው የሚያወርዱት ገብርኤልን እየቀቡኝ ነው መሰለኝ። እየቀቡኝ ነው፣ እየነፉብኝ ነው። እኔ ምን አውቄ ማን እንደሚል እኔ የሚዘርፈኝ ባቅማ ተናነቃለሁ እዛው። ግን አላያቸውም። እንደዚህ ካረጉ 4 ኪሎ ቂቤ አሁን ቂቤ ስጭን 4 ኪሎ ቂቤ እስከነቅመሙ የት እንደገባ አላውቅም። መሆን የነበረበት 25 ኪሎ ነው 21 ኪሎ ነው። ግን እያንዳንዱ ለየብቻ የታሰረ የብዙ ሰው ነው እና 4ቱ እስከነቅመሙ የለም። እዛ ያ እቃ የሚወሰዱበት ቤት ስደርስ ቂቤው የለም። እመቤቴን ሺም እኮ ነው እመቤቴን በቃ አልኩኝ። ብር ችግር የለም እኮ 4 ኪሎ ቂቤ ምን ያህል ነው? 2400 800 600 ግን እዛ ቤት ደርሳችሁ የምትሰጡት እጃችሁ ላይ ሳይቀር ክው ነው በቃ የምትሉት ክርስቶስን በስመ አብ ወልድ። አሁን እዛ ወንዶ ገነት የሚያክል ሀገር አቋርጬ ሄጄ የመሶቡ ዳንቴል ገብርኤልን ሻሸመኔ ላይ ይሁን መኪና እቀይራለሁ። ከቡታጀራ ሻሸመኔ እንደዚህ ነው የሚሄደው ስታቆራርጡ። ቡታጀራ መናኸሪያ ላይ ይሁን የት እንደ ዳንቴሉ መላጣው ነው ይዤ የገባሁት። ገብርኤልን አለ ብዬ ሲከፈት የለም። ገብርኤል እያደረሃን እመቤቴን አውቄ ነው ያስላውን ለሰው አያምንም። ችግሩ እኮ ሰው ላያምናችሁ ይችላል ተወሰደብኝ ስትሉ ገባችሁ። እና በጣም ያስጠላል። እና እኔም ሌባ እየተፈታተነኝ ነው። ቀቡኝ መሰለኝ። የሚቀባል አሉ የሚነፋም አለ አሉ የሚተፋም አለ አሉ የሚነካም አለ አሉ። አይ እንግዲህ አላህ ይጠብቀን እንጂ በሀገራችን በነገራችን ላይ ብዙ ዘረፋ አይነት አለ። ብቻ አላህ ይጠብቀን እና ያው እንደዚህ ነው የምንላችሁ። ይሄ ነው ያለው ነገር። እስቲ ምትያቸው ነገር አለ ሌላ ምን እንላለን? የጸየሙ ቆንጆ መላ መላ አትመክር ሙቃ አንቺ ልጅ እንዴ እየሰማሁ እኮ ነው። ተንፍሺ ተናገሪ። ምን አሳያታለሽ? በሷ ያሰብኩትን ሁሉ ተናገራችሁ። ምን ያልኩትን ሁሉ ተናገራችሁ። እንዴ ነበር የደነገጥሽው? እኔ ምንም አልመሰለኝም፣ ግን እንቅልፍ አልወሰደኝ። እኛ ስንመጣ ፍራንክ እንዳልሆነ ፎቶዋን ገብተሽው ተባልኩኝ። እኛ እኮ በጊዜ ላይ ኦኬ። እኔ ግን ፎቶዋን ሳየው ፍራንክ እንዳልሆነ አውቄያለሁ። ምክንያቱም መንገዷ የሄደችበት መንገድ ክፉ ስለሆነ ደግሞ በዛ ላይ አስቸግራ አልሰፋም ብላ ፍራንክ እንዳልሆነ አውቄያለሁ። ግን ነው እኛ የተደወለን እንቅልፍ አልወሰደኝ እንጂ ምንም አለ የደነገጥኩት ድንጋጤ የለም። እጅም አላለኝም። ምን ታፈጫለሽ? አደጋ ላደረሰብሽ ራሱ እኮ እዳን ይሆንሽው። ይሄ መሰፊያ ስንት ነው? በነገራችን ላይ ማን ያሰፋሽ? ለኔ ማለት ነው
ልክ ከመጣች ጀምሮ ለባለ ባጃጅ ነው እያሰበች ያለችው እያዘነች ያለችው በቃ እያለቃቀሰችለት ያለችው ለባለ ባጃጅ ነው እንጂ አይደለም ላፊ አይደለም። ያሳዝናሉ። መዲቴ አሁን በቀደም ለታ ሱታን የሚባል ሀገር ማለት ነው ሚኒባሱ እንትን ገባበት በግ። ከዛ በጉ ሞተ። ያኔው ማለት ነው ሞተ። ሚኒባሱ የሰው መኪና ነው። ሚኒባሱ ስንት ብር ይሰራል መሰላችሁ? 3000 ብር ይሰራል በቀን። 1000 ብር ቤንዝል ነው። 1000 ብር ቤንዝል ነው። 2000 ብር አለ። 1000 ብር ለመኪናው ባለቤት ነው በቀን የሚገባለት። 1000 ብር አይተርፍም። ለረዳት 300 ብር ይወስዳል። ሹፌሩ 700 ይወስዳል። ይሄ ነው መኪናው ስምምነቱ ማለት ነው። በቀን ውስጥ ግን 3000 ብር ነው የሚሰራው ደርሶ መልስ ማለት ነው። በቃ ተራ አይሰጠውማ መናኸሪያ። አሁን በጉ ሱታን ላይ ገባበት። ያ በግ ግን የሚገመተው ገበያ ቢወጣ በእርግጥ 5000 ይሸጣል ገበያ ቢወጣ። ግን ያው አደጋ ስለሆነ የበጉ ባለቤት 3000 ካልሰጣችኝ ብሎ ድርቅ አለ። ሹፌሩን ባተናነቀው። እኔ ኬት ላምጣ? መኪናው የሰው ነው። እኔ ከዚህ መኪና ላይ ቀኑን ሙሉ ሰርቼ 700 ብር ነው የሚደርሰኝ። ረዳቱ ደግሞ 300 ብር ነው የሚደርሰው። እባክን በቃ ይኸው 1000 ብር ተቀበለኝ። እኔ ዛሬ ቀኑን ሙሉ የሰራውበት። ይሄ ግን 1000 ብሩ ቤንዝል ነው። 1000 ብሩ የመኪናው ባለቤት ነው። 1000 ብሩ አሟልቼ ካልሰጠሁት መኪናው ይቀበለኝና ለሌላ ሹፌር ይሰጥብኛል ብሎ ለመነው። እምባን የተናነቀኝ ገብርኤልን እና በቃ ሹፌሮች ሆን ብለው እኮ አይደለም የሚያደርጉት። አሁን አንዳንዴ አይነ ስውር ሹፌር ምናምን ድንግጥ እኮ ነው የሚሉት። ድንግጥ ሳያስቡት ነው በቃ እንዲጥልፍ ይልባቸዋል። እና በቃ እዛ መኪና ውስጥ የነበረን ተሳፋሪዎች በሙሉ 50 አዋጣን። 800 ብር ሆነለት። 50 ብር ማለት ነው። ከዛ 200 ብር ጨመርኩኝ። 1000 ብር አይሆንም። የሹፌሩ 1000 ብር አላደን 2000 አድርገን ለበጉ ባለቤት በቃ እንካ ተላቀቀን ብለን ሰጠነው። ሌላ ነገር ደግሞ እንዳይፈጠርብን ድጋሚ ስንሄድ በ2000 ብር የውላችሁ ፈጣን የሆነ አደጋ አስተናገደ ሹፌሩ። እና ሆን ብሎ አይደለም እንባውላ ተናንቆታል። እንደዛ ሲኮንበት ደንግጠናል እኛ ራሳችን ውስጥ ላይ ጋጋጋ ሲል ማለት ነው። እና ሹፌሮች በጣም ነው የሚያሳዝኗችሁ። በጣም ገብርኤል ከመጣች ጀምሮ እኮ ለሹፌሩ ነው እያለቃቀሰች ያለችው። ወይኔ እንዴት ሆነ? እንዴት ነው የደነገጠው? እሱ ነው ወይስ ተገሰለች? በቃ ያላለችው ነገር የለም። አውጡልኝ ከሹፌሩ ጋር አገናኛት። አገናኘኝ። ገብርኤል እየተንቀጠቀጠ እኮ ነው። ብዙ ነገር ነው። ወይ ብትሞትብኝ ሲላል ምን ይላል? በቃ ያስባል፣ ብዙ ነገር ይጨነቃል። በተለይ ደግሞ ብዙዎቹ የሰው መኪና የሰው ዕቃ ነው ይዘው የሚሽከረከሩት። ያቺ የቀን የሚያገኟት ነው ይዘው የሚገቡት ቤት። አደጋ ደግሞ ሲፈጠርባቸው ስንት ቀን ሙሉ የሰሩት እንዳለ ይወጣል። እና በዛ ሰዓት በቃ ይነካሉ። ገባቸው እና ያሳዝናሉ። ያ ነው። እና እቺ ስበበኛ ዩቲዩበር ናት። ስለዚህ እሱን ያሳከመሽ አንቺ ነሽ የታከምሽው። በአላህ ሐቁን ንገሪኝ። ወላሂ ሂዳልሽው እሱን ቤትሽ ያውቀዋል አይደል? ግን ማለት ነው እንትን እንዲህ ግፍ ነገር እንዳይሆንበት መጥቶ ይጠይቅሽ ጁስ ይዞ ኢንሻአላህ። አዎ ጁስ ይዞ መጥቶ ይጠይቅሽ። የሕክምናው ግን እንዳትቀበይ ታከሚ ባበልሽ። እስኪ አንቺ ወር ነገር ባያቸው የሆነ ነገር ተናገሪ። ዝም ብለሽ ነው የገባሽው። እሷ እራሷ ደንግጣለች። አይሚ ምስኪን። አሁን የእኛ ስራ ትሰሪ፣ እኛ የምንሰራው ስራ እያልኳቸው ነው እኔ። ምን ሀራ ላይ የሚደርኳት ሰው ምን ሀራ ላይ የሚደርኳት እቺ እክሽ ፈዛዛ ሞባይልሽ በናዝሬት ጠለፉ ያማንካ ሂቲሽ ይጠልፍያ ክብሬ የተባረከው ጎይታ እቃውን ካጡ እሷን የሚጠልፏታል። የምን ግን አይምዬ እስኪ ተኛ እንትን በይን አግዥን። እኛውን ትንሽ ማለት ለፋን ደከመን። አሁን ደግሞ አይዲያ ይቀየራል። አሁን ደግሞ እኔ ሌላ ስራ ልሰራ ነው። መሬት ገዝቼ መሬት ልሸጥ፣ ቤት ገዝቼ ቤት ልሸጥ። ፕላንና
ካርታ ፕላን ያለው ህጋዊ መሬቶችን ከ250 ካሬ ሜትር እስከ 500 ካሬ ሜትር የመኖሪያና የስራ ቦታዎችን እንደዛ አይነት ነገር ስላዘጋጀው ያንን ነገር ወደ ሶሻል ሚዲያ ላመጣና ሰዎች እንዲገዙ ያንን ስራ ልቀላቀል ስለሆነ እኔ እናንተ ደግሞ እየሰራ ያለሁትን ስራ ቆፍጠን ብላችሁ ከረዳት እየተደባደባችሁ ጨምሪ ስለሽ ምን አባህ እያለሽው ምን አባት አመጣለህ እያልሽ ሳቅ ካልሽለትማ ይጫወትብሻል። በቃ አይነ ሰር ብለሽ መኪና ላይ ወተሽ ወገብሽን ሰርጥ ሸምቀቅ አድርገሽ ስሪ። አሁን ፋሲካ አንድ 15 ቀን ወር የምትሰራ ይመስለኛል። እና አንቺና አንበሳ ኢማን የሁለታችሁ ስም እኮ ይመሳሰላል። ይመሳሰልብኛል። ኢማን ከትላንት ጀምራ ቤት ስታጸዳ እቃ ስታጥብ ጋያቸው ላይ ታርቁ። ኢማን በጣም ምርጥ ጓደኛ ናት። በተለይ ለፋሲካ በጣም ምርጥ ጓደኛ ናት። በእውነት ነው ብላችሁ በቃ ፓንቷውን አልቀረም። አረብ ቤት ነው ያጸዳችው። ለምለም ከመጣች ስም ይወጣል ተብሎ ነው መሰለኝ ቤቱን አጽድታለች። ትላንት እቃው ቤቱን ከኔ ጋር ሄዳስስ ሲሰፋ ላይ ብለው እኔ ነው ሰማይ ሰበበኛ ነበር የምልሽ ሲሰፋ ስትጮሄ ላይክ አድርጉ እና ምርጥ ጓደኛዋ ናት። ቻናሉ የሷ ነው። ኢማን ትባላለች። ላይክ ሼር ሰብስክራይብ አድርጓት። እሷም ከኛ ጋር ብርቱ ሰራተኛ አንበሳ ሰራተኛ ጎበዝ ጠንካራ ዩቲዩበር ብዙ ጥሩ ቁም ነገር የያዙ ቻናሏ ላይ እንደምታስተላልፍልን ባለሙሉ ተስፋ አለን። በተረፈ ደግሞ ኢማን ለየት ያለ ቁጥር አለሽ እንዴ እንደኛ እንድትታዘዥ? እኔ ትእዛዝ እየተቀበልኩ አይደለም አቁሜያለሁ በነገራችን ላይ ምክንያቱም ነገርኳችሁ ስራ ደከምኩኝ በቃ። አሁን ደግሞ ሌላ ደግሞ ስራ ልሰራ ስለሆነ አሁን የነገርኳችሁ ስራ ልጀምር ስለሆነ ከአረፋ በኋላ ይሄ ነገር ትእዛዝ ከተቀበልኩ ያው ትእዛዝ ስለማያልቅ መስራቴ ነውና ትቻለሁ። የተቀበልኳቸውን ግን አልጨረስኩም እና ያንን ልሰራ ነው እና ይሄ ይመስላል። ለመስጊድ ስጃጅ ቁርአንና ምንጣፍ በማስተካከል በማቀበል ገዝቼ በመስጠት ያው ፕሮሞሽኑ የመስጊድ ስጃጅና ቁርአን ምንጣፍ ከካናዳ ነው። ማህበር አለ። ለቤተ ክርስቲያን መስቀሎች፣ ጽናጽኖች ከግሪክ ነው። ማህበር አለ። ያንን ስላስተካከልኩኝ ቻናሌ ላይ እንደዛ አይነት ስራዎች ልሰራ ነው። እኔ ደግሞ እየሰራሁ ያለሁት ስራ ሁለቱ ይቀበሉታል ኢንሻአላህ። ስለዚህ የሁለቱን ስልክ ቁጥር ደግሞ በቻናልሽ እኔም ቻናል ላይ አቀርባለሁ። ብዙዎቹ እኔ ቻናል ላይ ስለሆነ የሚያውቁት እኔ ቻናል ላይ እናንተን ቁጥር እናንተን ሲጀምር በኔ ቻናል ላይ አቅርቢያችሁ ላይቭ እንደዚህ ገብታችሁ አስተዋውቃችኋለሁ። እርግጠኛ ነኝ እንደኔ እኔ የምሰራውን ስራ ትክክለኛውን እንደምትሰሩ። እኔ በሰሞኑ ታዝዤ አንቺ ነገር እንደው እየጠየቅኩሽ ትክክል። እኔ በነገራችን ላይ እኔ እግዚአብሔርን አምላችሁ ብዙ ጊዜ እቃዎቼ ምናልባት ወደድ ሊልባችሁ ይችላል ገንዘብ። እግዚአብሔርን ንጹህ ካልሆነ አልገዛም። ንጹህ ጋር በውድ ነው ገዝቼ የሚሄደው። ቆጮ ማለት ነው አንዳንድ ቦታ ይሄ ቡላ ነው ቆጮ ብለውላ ግራ ይገባቸዋል እያዩት። ኧረ በህጌ ነገር ቆጮ ነው ግን እርግጠኛ ነሽ ይሉኛል። ውድ ነው። እኔ አንድ ባሊ 1000 ብር ነው የምገዛው። የጨሞ ይባላል። በቃ ተጨምቆ የሚወጣ ቆጮ ነው እና ንጹህ ዕቃ ነው ገዝቼ የሚሄደው። ሰዎች ግን ያው ገንዘብ ወደድ ስለሚል ምናልባት እንደዚህ እንትን የምልም ይመስላችኋል። ገባችሁ? ግን አይደለም። ግን እቃው አሪፍ ነው። እኔም ከዚህ ሲወጣበት ታዝዤ ያው ኢንሻአላህ የሚለቀቅ ቪዲዮ አለ። ታዝዤ ለምለም ነው ደውዬ ጠየኳት ከየት እንደምትገዛው ከማን እንደሆነ። ምክንያቱም እሷ የምትገዛው ነገር ጥራት ያለው ስለሆነ በእሷ ጠይቄ ነው እሷ የምትገዛበት ሴትዮ ተገናኝቼ ነው እኔም የገዛሁት ማለት ነው። እና እኔ የምሰራው ስራ እነሱ ይሰራሉ። ከዚህ በኋላ ዌልካም ቱ
ወደ ሁለት ጓደኞቼ እኔ ቻናል ላይ በይበልጥ ላይቭ ይዣችሁ ገባና ቁጥራችሁን ለየት ያለ ስልክ ያስፈልጋችኋል። ስልካችሁ ዋትስአፕ ያለው ሰዎች ይደወልላችኋል፣ ትታዘዛላችሁ። የራሳችሁ ለብቻ ለእንደዚህ ለትዕዛዝ የሚሆን አካውንት ያስፈልጋችኋል። የባንክ አካውንት ከገንዘባችሁ እንዳይቀላቀል እና ይሄ ይመስላል። ገቢና ወጪያችሁን ያው ታውቁታላችሁ። እኔ በርግጥ ያው አንዳንድ ሰው ለመኪና ብሎ የሚይዝ አለ። እኔ ብዙ ጊዜ ለምናገረው እኔ የማገኘው በቪዲዮ ነው። አንድ ቪዲዮ ስጭን እግዚአብሔር ይመስገን በጣም ብዙ ነው የሚቆጥርልኝ እኔ እና እስከ $400 ስለማገኝ የ$400 ደግሞ ኢትዮጵያ ሲመነዘር 20,000 ብርም 15,000 ብርም ይሆንልኛል። ገባችሁ? በዛች 15,000 ብር ለመኪና ለላዳ ለምናምን 5,000 ብር ባወጣ 10,000 ብር ደግሞ ገቢ ነው ማለት ነው። እና እኔ የማገኘው ሰዎች በሚልኩልኝ ሳይሆን እኔ የማገኘው በቪዲዮ ቀርጬ በማስተላልፈው ቪዲዮ ነው። እና የመኪናም የላዳም የሁሉም ነገር እኔ ነኝ የምችለው ማለት ነው። አንዳንድ ደግሞ ዩቲዩበሮችም አሉ ደውለውን ተናግረውኛል። ሰምቻለሁ ይሄ ነገር የሆነ ጊዜ ግን ታፍሩበታላችሁ። ይሄ ስራችሁ እኔ በቻናሌ ላይ የሆነ ቀን እናገራለሁ ስማቸውን ባልጠቅስ የምታፍሩበት ምክንያት 10,000 ብር የተገዛ እቃ 15,000 ብር ነው እያላችሁ ሼም ነው ይጠየቃል እኮ ይታወቃል። እሱ እኮ አኪራ ላይ ብቻ አይደለም የገዛችሁትን ሰዎች ሊጠይቋችሁ ይችላል ስንት ብር እንደሆነ። መቼም 15,000 ካላችሁ ሱቅ ላይ 10,000 የሚሸጥ እቃ በጣም ሼም ነው። እግዚአብሔርን ሲጀምር ያሳፍራል። የሆነ አንድ ቀን ያዋርዳል። አንዴ ደግሞ ስማችሁ ከተዋረደ ተዋረደ ነው። በተለይ ሶሻል ሚዲያ ላይ ሆኖ እግዚአብሔርን እና በቪዲዮ የምታገኙት በቂያችሁ ነው። ግዴታ ፈርቅ መያዝ የለባችሁ እና የራሳችሁ ጉዳይ። ልቦና አይስጣችሁ። ሁላችንም ልቦና አይስጠን እግዚአብሔር። እንደ ክፋታችን እንደ ስራችን እንደ መልካምነታችን ገባሽ? መጥፎ ከሰራሽ መጥፎ ነው፣ ጥሩ ከሰራሽ ጥሩ ነገር ይገጥምሻል። በቃ እግዚአብሔር ይጠብቃል እና መጥፎ ነገር አትስሩ፣ ፈርቅ አትያዙ። ጥሩ አይደለም ፈርቅ መያዝ። በፈጣሪም ዘንድ አዚያት ነው። ቀራጥ ባይሆን የታክሲ ምናምን ለማናገር ግን እኮ ደግሞ እኔ እኮ እንደዚህ እኔ ሲጀመር እኮ ለምሳሌ 10,000 ብር ይልካሉ አይደል? ይሄ ቃብለ ደርድረው 1,000 ብር የመኪና ነው ብለው የሚሰጡ ልጆች አሉ ሚካኤልን። እኔ ግን ብዙ ጊዜ አሁን እኛ አረብ ሀገር ስንሆን እናቶቻችን በሳሙና አቅም እንኳን የሚቸግራቸው አይመስለንም። ብዙ ቤት ሳይሆን እኛ ቤት ኤፍሬም ይሰራል፣ ማርቆስ ይሰራል፣ አባቴ እኛ ቤት የወተት ላም ወተት በሽ ነው ይሸጣል። እመቤቴን ሳሙና የሚቸግር ቀን አለ። ሳሙና ገባችሁ? እና ይሄ የሚሰጡኝ ገንዘብ እንኳን ደርዘን ሳሙና ይዤላቸው የሚሄድ ቀን አለ። እናቶች ማለት ነው ቸግራቸዋል። ፍሪጅ አይደለም እናት የሚቸግራት፣ ስቶፍ አይደለም እናት የሚቸግራት። እናት የቸግራት ዛሬ 1 ኪሎ ቡናና ልብስ ማጠቢያ ሳሙና ነው። ገብርኤልን እንዴ ከሰል ስቶፍ ብገዛላት ኢትዮጵያ መብራት የሌለበት ሀገር። አሁን ራሱ ፋሲካ ቤት ስንቴ መጥቶ ስንቴ ሄዷል። መብራት የለም። አሁን ራሱ መስኮትና በሩን የከፋፈት ነው። እና አንዳንዴ የምንገዛው የምናዘው ዕቃ እንወቀው። ለአባት የሚገዛ ጋቢ ጃኬት ግን ውድ ነው። አንድ ጃኬት 2,000 ብር ነው የሚሸጠው። ባለፈ የአባቶች ቀን እንኳን ለአባት የገዛሁት ጃኬት 2,000 ብር ነው። ውድ ነው። እንዲያም ብር ስትልኩ ግዙ ብላችሁ ሌላም ቦታ ብትልኩ ማለት ነው ገንዘቡ ውድ ነው ጓደኞቼ፣ ርካሽ አይደለም። እና ለአባት የሚገዛው ኮፍያ፣ ጋቢ፣ ትልቅ ጋቢ፣ ጫማ፣ ጃኬት፣ ለእናት ደግሞ ነጠላ፣ ሻርፕ፣ ሙሉ ልብስ፣ ቆዳ ጫማ ስትወጣ ተብሎ የምትለብሰው ለቤቷ የእናት ቤት ፕላስቲክ ከሌላት
ኬሻ ደግሞ ይወዳሉ። የኢትዮጵያ እናቶች ኬሻ አዲስ ኬሻ ቁጭ እንዲልላቸው ይፈልጋሉ። የውጭ ብርድ ልብስ ይወዳሉ የኢትዮጵያ እናቶቻችን። እንግዳ ሲመጣ እንደዚህ ኬሻውን ያነጥፉትና ብርድ ልብሱን ለእንግዳ ተኛ ተብሎ ይሰጥበታል። እና ስታዙ የምታዙትን ትዕዛዝ እወቁት። ስቶፍ ምናምን ስቶፍ ምጣድ ስቶፍ ድስት አትበሉን። መብራት የለም፣ በኩራዝ ነው ያለነው። አንድ ቀን ይመጣል፣ ሳምንት የለም። እና የምትገዙት እቃ ትንሽ ብርም ልካችሁ የሆነ ጥሩ እቃ ገዝታችሁ እኛም ስንወስደው እኮ እንደሰታለን። ይሄን ታውቃላችሁ። እኔ አሁን እግዚአብሔርን 4000 ብር ተልኮልኝ የሄድኩበት ቤት አለ። የሆነ ወዴት መሰላችሁ? ወደዚህ ምንድን ነው የሚባለው? እንትን የጎርጊስ ቤተክርስቲያን ያለው ምንድን ነው ስሙ? ይዳራ ወደዚህ ወደ ታች ጆሌ ነው። ወደዚህ በተክለ ሃይማኖት ቤተክርስቲያን ተደርጎ የሚኬደው ዶበና 4000 ብር ልካልኝ ማለት ነው። ለአባት ጋቢ ነው የገዛሁለት፣ ለእናትየው ሙሉ ልብስ፣ ቡና፣ ሳሙና። ገብርኤልን እንዴት ደስ እንዳላቸው። ሺህ ብር የሚሸጠው የውጭ ብርድ ልብስ የለም ትንሹ፣ እሱንም ገዛሁት። ገብርኤል በዛች ብር ማለት ነው። እኔ ራሱ ስቄ በዛች 4000 ብር እንዴት እንደበቃ ግን ስወስደው ደስ አለኝ። የሆነ ጥሩ ቃል ነው ይዤ ሄድኩት። አባትየው እንዲጋቢ እኔ ስወድ እኔ ከታዘዝኩት ትዕዛዞች ውስጥ ማለት ነው ለእናቴ ልብስ ግዢ፣ ለአባቴ ጋቢ ያልብሽልኝ ያሉኝ ልጆች እንዲህ በደስታ ነው ይዤ የሚሄደው። ሳለብሳቸው ምናምን የሆነ የሚሰማችሁ ስሜት አለ። ገብርኤልን ሞክሩት። አልብሰሻል? አልብሱ ደግሞ ስትወስዱ እስከነ ፌስታሉን ልጅ ልካ ነው አይደለም? ፍቺውና ጋሽዬ ልጅህ ናት የላከችልህ አብዬ መስኪ ለብሰሹ ደግሞ አሳየኝ በይ። እመቤቴ የሆነ ውስጣችሁ የሚሰማችሁ ስሜት አለ። እኔ ኮፍያ ሳይቀርባ ለብሳቸዋለሁ። አባቴን ማለብሰው ነው የሚሰማኝ እመቤቴ። እና ደስ ይላል። ኦኬ እሺ፣ እስኪ ላይክ አድርጉላት ለዚች ምርጥ ልጅ ኢማን። ኧረ ተው ተባበሩኝ። ምን ሰብ አላች የለኝም። እንግዲህ ጥሩ ስራ ሰርተሽ ነይ፣ ሰብስክራይብ ትደረጊያለሽ። አሁን እስኪ ከመውጣታችን በፊት አንዴ ላይክ እያደረጋችሁ እኔ እኮ እንዲፍጥጭ ከነው ያላለ እሺ፣ ጓደኛዬ አንቺ ላይክ ብሉት። ጥያቄ ያላችሁ? እሺ፣ ኧረ ተው እሺ። አንቺ ከቱና የምር ለልጅ መልስ አይሰጥም። አንቺ በፊት ገብርኤልዬ ያዘልኝ መጣላት ጀመራችሁ ሳይነጋ ወዮ እናት አታያይዙኝ ባሉ አለ። አሁን መጣ ኬት እንደመጣ ማለት በቃ እሺ። አሁን እስኪ ላይክ አድርጉ። ብዙ አትጣሉ። እኛ የማይመለከተን ነገር የሰው ልጅ እንደ ስራው ብያቸዋለሁ። እግዚአብሔር መልካም ነገር ይኸውላችሁ። እኛ ማለት ነው በፊት ሳውዲ ያለው እግዚአብሔርን ከዛ ውስጥ ተሬላ የሚባል ታውቃላችሁ እናንተ? የሁለት ተሳቢው መኪና ከሪያድ እስከ አካጆፍ 1300 ኪሎ ሜትር የ12 ሰዓት መንገድ። እኛ እስከነ ልጆቼ ስንት ልጆች ነን? ቆይ ዳሊያ፣ ሲባ፣ ሳራ፣ አህላም፣ ጣይል፣ አብደላ፣ መንሾር 7፣ ማዳሜ 8፣ ሹፌራችን 9፣ እኔ 10 ሆነን ማለት ነው። ከእስካካ ከአልጆፍ እስካካ አልጆፍ የሚባልበት ቦታ ሪያድ ስንሄድ እግዚአብሔርን መኪና ሲጀምር ጥቅልል ወጣ ነው። የኋላው መስታወት ተሰብሮ ነው የወጣ ነው። አንድ ማዳሜ ትንሽ ይሄ እንትኑ በሩ መቷት፣ ይሄ ጉዳት ደርሶባታል ማዳሜ። አሁንም አለ ጉዳቱ ስሜቱ። ትልቁ ልጄ ደግሞ እግሩ እንዳለ ከበሩ ተጣብቆ ጋቢና ነበር። ሹፌራችን ፊቱ ይሄ በቃ እንዳለ ብረት መስታወቶቹ ነው መሰለኝ የሰነጠቁት። እሱ
እግዚአብሔርን ነው የምላችሁ። እኔና ልጆቹ ፍራሽ አንጥፈን ነው እኛ የረጅሙ ጉዞ ፍራሽ አንጥፈን እያንኳረፍን ነው የምንሄደው። የሆነ ሀገር ስንደርስ ብቻ ምሳ ልንበላ እንወርዳለን። ጣይፍ ይባላል ቦታው እና እያንኳረፍን ነው የምንሄደው። ሲጋጭም አላየን ምን እንደተፈጠረ ባናቅም መስታወት ብቻ ከኋላ ኮርሽ የሚሰብር ሰው አለና እንዲህ ብለን ስንነሳ ዓለም ተፍለቅልቆላችኋል። ህዝቡ ምናምን ይጫጫሃል። ጠራራ ፀሐይ ስለነበረ ቤንዚን መኪና ይጋያል ቶሎ በዛ አካባቢ እና ከዛ በኋላ ልጆቹን ስጭኝ አሉ። ገብርኤልን ምን እንደተፈጠረ ማላቅም ብታዩ ተኝተናል ከልጆቹ ጋር። ከዛ በኋላ ከኋላ ወጣን። መኪናው እንደገና በሩ ተሸልቅቆ ማዳሜና ወጧት። ከዛ የፊት ለፊቱ ደግሞ ተሰባብሯል። መኪናው ተጨማዷል። እንዴት ይውጡ? ትልቁ ልጄና ሹፌሩ የሉም እንዳለ ተጨፍልቆባቸዋል። ከተሬላ ጋር ተጋጭተን ማለት ነው። ያ ደግሞ ጥፋቱ እኛ ነን። የኛ ሹፌር እያንቀላፋ ማለት ነው እየነዳ የ13 ሰዓት የ12 ሰዓት መንገድ ነው ብያቸዋለሁ። እያንቀላፋ ተሬላው እየመጣ እኛ እየሄድን ነው። የኛ ስተን ሄድ ነው እሱ ጋር ተሬላው ጋር ሄድንበት። እኛ ነን ጥፋተኛው እና እግዚአብሔር አወጣል። ሰው እንደ ስራው ነው። እግዚአብሔርን ልጆቼ እኔ አንድ ነገር ሳይነካን እንዲህ ሲጀምር አናቅምም ሁላ እንደተጋጨ እኛ ከኋላ ብቻ ሲያወጡን እንጂ ምናውቀው ታሪክ የለም። እና አትፍረዱ። ብዙም ደግሞ እንዲያርጋ ነው አትበሉ። ሁላችንም የስራችን እግዚአብሔር ነው የሚያውቀው። ምን እንደምንሰራ ምን እንደምናስብ ክፉ ምንሆን ደግ ምንሆን በቃ ተንኮለኛ ምንሆን ምቀኛ ምንሆን እግዚአብሔርን ለራሳችን አይጠቅመንም። የባጃጅ አደጋ ደርሶባት ነው አሁን የመጣችው ልጆች። ያው ፋሲካ ትንሽ የባጃጅ አደጋ ደርሶባት ነው አሁን። አልሐምዱሊላህ ደህና ነች፣ ግን መናገር ምናምን አትችልም። ምክንያቱም ይሄ አገጯ ተሰፍቷል፣ ጥርሷም ተሰፍቷል በውስጥ በኩል እንትን ምንድነው እንዲጠብቅ ተብሎ ላልቶ ስለነበረ እና አልሐምዱሊላህ ደህና ነች። አሁን ምንም አትልም። ትንሽ የባጃጅ አደጋ ነው እንላቸዋለን፣ ግን መናገር አትችልም ነው። መናገር አትችልም ስንላችሁ ጸጥ ብላለች አይደለም። ስትናገር ይሄ አገጯ ትንሽ የመቁሰል ባህሪ ይሰማታል ነው እንጂ ሌላ ነገር አይደለም። በነገራችን ላይ የት ሄደሽ ነው? እስኪ አሁን ላይክ አድርጉ። ኢንሻአላህ ልንወጣ ነው። ቢያንስ 1000 ያስገቡት ላይኩን ቶሎ በል። ምን ላይክ አድርጉ እስኪ 1000 ላይክ አስገቡልን ጓደኞቻችን። የፋሲካ አንቺ ቆይ ምን ቤት ነሽ? እና አንቺ ባያቸው እንዲያውም ይዩሽ እንደዛ ማውራት ከቻልሽ ምን ትላለሽ? ላይክ አድርጉ በላቸው። አትዳገረም እኮ በበግ መያዝ እኮ መሳቃቅቷቱላ እንደዚህ ትይዘዋለች። አፏን መንጋጋዋ ተሰፍቷል። እኔ እያለሁ ድሮም አይሻልሽም አንቺ ልጅ። ጁነይድ ለሷ ነው እየደወለ ያለው ለአሚ። ይሄ ያኔ ስልክ ነው ወይ ዋይፋይ ሄደ? ይሄ ያሚ ነው። ያሚ ሲደወል ይወጣል። እዚህ ያስገብቼው ነው እንትን አልሰራልኝ ዋይፋው እና በቃ ላይክ አድርጉ። 1000 ላይክ አስገቡን። እኛ ምን እንውጣ ማለት ነው። ያለው ነገር የሰማችሁት አክል ይመስላል። ለበለጠ ደግሞ ኢንሻአላህ አፊያ ትንሽ ደህና ስትሆን በደንብ መናገር ስትል ቢያንስ እንትኑ ከተፈታ በኋላ መናገር የምትችል ይመስለኛል። እና ከተፈታ በኋላ ኢንሻአላህ ላይቭ ትገባለች ብዬ ተስፋ አደርጋለሁ አይደል አፊ? አዎ ገበለሻ። እና ከተፈታላት በኋላ ላይቭ ትገባለች። ያለው ነገር ደግሞ የበለጠ በሰስተምታላችሁ ከኛ የበለጠ ማለት ነው። እና አሁን ላይክ አድርጉ እስኪ ከመውጣታችን በፊት። አስተማሚያሽ እዚህ ጋር እስኪ ላይክ አድርጉ። እነሱ ያቺው እስከኛ ተከፈለ ወበረኝ ባይቸው ያ ቃል እኮ ቋንቋችንን አስለመድኳቸው። ጎበዝ ብዙዎቻችሁ እኮ እኔ ጉራግኛ ቋንቋ ለእናንተ ኧረ ፐርፌክት ነው። ማሻአላህ ተለፈልፋለን። አትውጡ በእናታችሁ። አንቺ ቆይ ለምን ጨነቀሽ? አንድ ሰዓት ወላ እንቀበል እና ይምላ። እኔ 2 ሰዓት 3 እኔ እኮ በጣም ነው የምወዳቸው እግዚአብሔርን። በተለይ ላይቭ የምለቀው እንዲህ ኮሜንት እያየው ማውራት እንዲያብረው ያለው ነው የሚመስላቸው። ሻይ ይፈላል እዛው ካለጣናለች። አዎ ሻይ
አይደል? ሁለት ፌርሙዝ ጠጣን። አሁን ሌላ ሶስተኛ ፌርሙዝ ቡና ይፈላ። አዎ ይፈላ። ወይስ ሙቀጫም የለሽ? ኧረ አለ ተማቺያ ወይ ኧረ እስኪ እኛ ቤት ግን ቤቱ ጥሩ ነበር። ቡሌ አለ። በስመ አብ የትናንትና የድግስ የተረፈ በስመ አብ መንፈስ ቅዱስ ምን እንደሚደረግም አላውቅም። በፌስታል አሽገን የሚደረገው ኤፍሬም ግን ብሶት ተራ የሚባል አለ አለኝ። ብሶት ተራ የቀን ሰራተኞች የሚቆሙበት አለ እና እነሱ ላይ በጣም ብዙ የተረፈ 9 አይነት ምግብ ተሸክመሽ ካመጣሽላቸው ዝርፊያ ነው። አዎ ከፍላቸው ደግሞ ጾም የለውም ነው። አዎ እንዴ ጾም ነው። እኛ ክርስቲያን ስለዚህ ጾም ነው የተሰራው። የጾም ነው። አዎ ጾም ከሆነ የጾም ነው። 9 ወደ ተለና ያለኝ መሰለኝ እንዴ እኔ አባዳ ይወድኩ በዚህ ሆና ትሄድ ለሷ እንዲያው ሲጀመር እኮ ሰው ቀጠሮ አለባት ዛሬ። ለምን እንትን የጥርሷ ይጠብቃል። 3 ቀን ትመላለሳለች። ዋ አይ ሼዎች የምር እኔ ብሊዳ በቃ ይሽ ሊድ ነይ በዛውም እኛ ቤት እንሂድ እንሂድ ቡሌ እንብላ። ከዛ በኋላ በቃሽ ውድ ቻናል ቤተሰቦች እስካሁን ድረስ ጥርስሽን አጠባብቃችሁ ትመጫለሽ። እናመሰግናለን። በቃ ጓደኞቻቸው ቤት ይዣቸው ሊድ ኧረ እባክሽ የታመመ ሰው አሁን ቤቱ ነው እንጂ ቢታመው አንቺ ፋሲካ እኔ ብዙ ትእዛዝ አለኝ። ስለዚህ ታማለች ብዬ እኔ በየቀኑ እዚህ ዙጥ ልል አይደለም። እሺ ሙጣካ እስቲ ወይ አንቺ ምንድነው? ለምንድነው አማጪው? ስራ በእናትሽ ትእዛዞቹ ልጨራርሳቸው። አሁን አረፋ እየደረሰ ስለሆነ ጣልሽው። ይኸውልሽ አሁን ቡና በቃ ይቅር ነይ እቤት ሲጀመር ተወቀጠ ቡና እኮ አለ። አልሐምዱሊላህ ደህና ነች። አሁን ምንም አትልም ደህና ነች። ባጃጅ ቤት ቡሌ እንብላ። ከዛ ሐኪም ቤት ትሄጃለሽ። ሐኪም ቤት ትሄጂና ጥርስሽንም ታጠባበቂውና ቤት አደርስሻለሁ። ከዛ እኔ የሆነች አገና መጭነው ቃል እሱን ልጫል። ኦኬ ነይ እንሂድ። በቃ ደግሞ ቤት ውስጥ ከሆንሽ ማለት ነው ብዙ ሀሳቦች እየመጣብሽ ማልቀስ ነው የምትጀምሪው። ልትነፈርቂ ነው ብቻሽ። ወጣ በይ፣ አየር የያዝሽ። አራስ ይመስል አትቀመጪ። ሰምተሻል? አንቺን ነው የማወራው እኔ። አንቺ ለዛሬ ነው እንዴ ዶክተሩ? አዎ 3 ቀን ኮንት ማላለሻለሽ አለሽ። አሁን ይሄ ሊና ካውና ጥርሴ እኔ አልችልም። በእናትሽ ማደንዘዣ ይወጋሻል። ማደንዘዣ እኮ አለ። በቃኝ ማደንዘዣ ስንቴ ነው የማወጋው? እዚህ ጋር ድምቃር ወራ አሁን እንደዚህ ሆኜ ለቀመጥ ነው የምትይው አንቺ። ይሄ የተሰፋው ራሱ እኮ የሚታጠብ ነው። ይሄን አታውቂም? የሚታጠብ ነው ምናምን ሌላ ድጋሚ ነው የሚታሸገው። እሱ እንትን ነው ሮብ ነው አይደል? ሮብ። ስለዚህ ጥርስሽ ደግሞ ግዴታ ነው ወላልቆ ቁጭ እንዳይልሽ። ነገ ቆሎ በምን ልታኝኪ ነው? ካሁኑ ተጠገኝ። እንዲያውም ህመሙ አሁን ስሜቱ እንዳለ እንደዚህ ፊትሽ እንዳበጠ ማለት ነው። ደንዝዘሻል አንቺ ሲጀምር። ነይ ድጋሚ ማደንዘዣ ይውጋሽ። 1-2 ቀን ታከሚ በደንብ። ከዛ ይሻልሻል። አው መንጋጋሽ ኮለቀ በኋላ ያንቺን ወዲና ወዲያ ማሊ ያሽከረክር ነው። ስራ አታስፈቺ። ታናሽ በቃ ከውስጥ የሆነ ነገር ልበሺ ኢንሻአላህ። እስኪ አሁን ከኮመተች ኢንሻአላህ ማለት እስካሁን ድረስ አላየሁትም። ኮሜንቶች በነገራችን ላይ እስካሁን እያየን አልነበረም። ይቅርታ አድርጉልን ማለት ነው። እና አሁን ልንወጣ ነው። ቪዲዮውን ላይክ አድርጉት። አፊያን አላህ አፊያ አድርግሽ ብላችሁ ሁላችሁም ዱአ አድርጉላት። አይደለም? አዎ አፊያ አላህ አፊያ አድርግሽ። አዎ በተረፈ ማለት ነው ጓደኞቼ ምንም የለባትም፣ እግዚአብሔር ይመስገን። ስብራት የለባትም። አካለ ጎዶሎ አይደለችም፣ አለች። ብራንድ ናት እንዳለችው ነው ያለችው።
ትንሽ ብቻ መጋጋጥ ነው። እሱ ችግር የለውም። እድሜ ለጂቪ ደግሞ ይኸውልሽ እኛ ሰፈር ማለት ነው የባህል መድኃኒት አለ። እንደዚህ ሚጥንት ቅጠል ነው እንደዚህ ያቃጥላ ያሽላታል። እሱን እቀባባሻለሁ እንሂድ። እሷ ትናንትና ለመሰፋት ራሱ ምን ያክል መከራ እንዳሳየች ብታይ እና እንደዚህ ቆሳስላ ትቀመጥ። እሺ ቀበል እንደዛ አትበያት። እንዲህ ስትያትማ ይብስባታል። ሞቅ ሞቅ ነው የሚላት። ቀረኔ ሹጫ እንሂድ። ኧረ መሶ ናስሩ ነስሩ የት ሄደ? ናስር ሻወር በቃ ይውሰደን እሱ ሽር በተን ያርገን። ነይ ሐኪም ቤትም ይውሰደን። ነይ እንዲህ ደግሞ አንቺ እንትን አትበያት። ትሂድ ትታከሚ። ድድሽን ያው ይጠበሽ እኮ አንቺ አትሂጂ፣ ግን ሄደሽ ግዴታሽ ነው። ለእኛ ብለሽ እኮ አይደለም ለራስሽ ብለሽ ብትደኝ ባትደኝ ነገ ሲቆስልልሽ ማን ትልልሽ ነው? እቺም ለአንድ ለሁለት ቀን ነው አጠገብሽ የምትሆነው። ማንም ዞር ብሎ አያይሽም። ምን እቺ እኔ አልሄድም ትላለች። ና እባክህ ሐኪም ቤት ድዷ ይኸው ዶክተሩ። አዎ አይ ለራስሽ ብለሽ አትታከሚም። በነገራችን ላይ እስኪ በኮሜንት ምከሯት። አፍያ አልታከምም እያለች ነው። ትናንትና ራሱ እንትን ሲሰፋላት በስንት መከራ ነው። ከትላንት ወዳ 2 ጊዜ ሊሰፋላት እንትን ተብሎ ዝግጅት ተደርጎ አልሰፋም ብላ ለቃቸው ወጣ። ከትላንት ወዳ ማታ ትላንትና ቀን ላይ በግዳጅ ነው የተሰፋችውና እስኪ ምከሯት እናቴ። እኔ ሆን በመዶሻ እየጠገንኩ ነበር ሰፋ ፈጣሪ ሲፈጥረው እንኳን ዶክተር አላረገኝ። አረ ነይ አሁን እንሂድ። ደም እንትን አለሽ ሴሚ እያሉ ለሚ ትክክል ነች እያሉ ነው አይደለም እኮ እናንተ። እኔ በጣም ነው የተሸወድኩት። አረብ ሀገር ማለት ነው ይሄ 625 ግራም ነጩ ትልቁ ኪኒኒ አሞክሳሲል ነው የሚለው። እሺ እሱ ኪኒኒ እኮ ማምጣት ነበረብን። ብርድ ወቅቶ ቢያደርቃችሁ፣ ምች ቢመታችሁ፣ ብትቆስሉ ምን ቢላችሁ እሷን አንድ ስትውጡ በቃ ይሻላችኋል። ፓናዶል ነው ፓናዶል አይደለም አሞክሳሲል ይባላል። 625 ግራም ነው። ነጭ ነው ትልቁ እሱ ኪኒኒ። አዎ ባለፈ ራሱ ቲጂ ከሳውዲ ነው ያስመጣችው። እኔ ግን ማዳም ላኪልኝ ልበላት እሱ ኪኒኒ። አሁን እዚህ ብርድ ወቅቶ ይዞኛል ብታዩ። ትላንት ዘንቡ ይሻለኛል ይመላለሳል ብታይ። ብርድ ሲነካኝ እዚህ ጋር ነው ወቅቶ የሚያደርቀኝ እና እሱ ኪኒኒ ቢሆን አንድ ከዋጥኩኝ ይሻለኛል። አወቃችሁት አይደል ኪኒኒው? እና እሱ ቢኖር አሁን እቺ አንዳንድ ድፍኑ ብናስውጣት በሳምንት ይሻላት ነበረ። የዚህ ሀገር ኪኒኒ እኮ አያሽልም ቶሎ። አራምቃሩ ዚ ኤክስ የሆነ ሳራ የምትባል ልጅ አለች እና ላፌ በስተጀን ሞት እየተናጨች ገብርኤል ባገኛት ብሎ ከረጋት ኧረ ለሰው ልጅ ሞት አትመኙ። ገብርኤል ኧረ ወላሂ ምንም ብንጠላው በሞተች እያለ ሞት ነበር። ምንም ብንጠላው ምንም ብንጠላው ምቀኛችን ራሱ ቢሆን ሞት አንመኝ። ሞት በጣም ነው የሚከብደው። ገብርኤልን ደግሞ ማለት ነው ቢሆን በጣም ነው የምትጸጸቱት። ያ የተመኛችሁት ሰው ሆኖ ቢገኝ ማለት ነው ሞት ሳይሆን የሆነ ቀላል ያለ ነገር ምንም ባንወደው ምንም ብንጣላው። አሜን። ዱአ ለምታደርጉ ሁላችሁም አሜን ብለናል። በቃ ዱአ እናድርገው። እናንተ እንዲህ አይነት ነገር ምን ተፈጠረ? መቼስ አንቺ የሰው ባል ቀምተሻል። አደራሽ። አረ ሳራ ትብርገረ ትጅነጅን ክባ ምናልባት እኛ እኮ ሴቶች ባላችን ሲወሰድ ብቻ ነው ሞት የምንመኘው። ለዛች ሴት መልሰን እንድንወስደው። አንቺ ጠይቂ ባልሽን። ና የሰው ሚስት ተጀናጅን ነበር ይሉ ያው ሳራ የምትባል ሴት አንተ ልጅ ነጃ ኢንሻአላህ ከሆነ ሶጣ ኢንሻአላህ ደውላለሁ። ነጃ ወይ የሆነ ነገር ካለ ነገራት። እቺ ልጅ ሚስት ማንንም አታውቅም።
ከፋሲካ ውጪ በልሳራ ምን ነው ሁት ያኔ ይርባረ ማንንም አላቅም ብሏል። አራት ገረድ ጠበጠቻ ማንከን ገረዲ ጎይታ አይ እኔ ያለው ፋሲካ ድድሽ አይሻልሽም እንደዚህ እየሳቅሽበት ተከፍቶ እስኪ ለመብላ አታስቂያት በሏት። በነገራችን ወዮ ሰቃቅታት እኮ እንዲዘዋለች እግዚአብሔርን ግን ፋሲካ ገብሬን ታስተያለሽ። ይሄ ጥርስሽ ሳታስሞዩ ላይቭ በትገቢ ቪዲዮ ብትቀርጪ መሳቅ ጭራሽ እኔማ ሁሌ መሳቅ ስፈልግ ቪዲዮዎች ነው የማየው። ገብርኤልን ደግሞ እኮ ስትስቅ ነው ብታስቀኝ ጥርሷን እያየሁት ወይኔ ሸራፋው ሲያስጠላ ውዩ ግድል አይደለም ነው ስሙ ይናደድብሽ እሱ ነው የሚናደድብሽ የምን እሸራፋይ እያለገስክና መራ ያምቃሩት እናደድቢ ናስሩ ተናደድክበይ ሚስትህ ላይ ስላላገጥኩኝ እና የሸራፋ ጥርስ ይዛ ነው የምትስቀው። ታዲያ በጣም ነው የሚያስጠላው። ማርያምን ታስሞላው ጓደኛ አይደለሽ ሸራፋ ነው። ምንም ጊዜ ሸራፋ ነው። ስለዚህ ታስሞላው። ያስጠላል ስትስቅ የሚሞላ ነው ተብሏል። በተረፈ ደግሞ ለኔ ጥሩ ነገር ተመኝልኝ አጅሬው። እኔ ማያማርትብኝ ሰው አልወድም። ወራ ጉድፈላ ምን እንደሚመጣ አታውቂም። ሰሚ ይሞላል። የሆነ ነገር በሆን ግን አለቀው ደላሽ ወዚህ ነው ማገላብጠው እንዴ ሰሚ ይሞላል። ግን ምን እንደተቀደሽ መጀመሪያ መጥበቅ አለበት። ጓደኛ ለመሲ ነው። አስሞይላት። ጓደኛ ለመሲ ነው። በምን አስሞይላት? አስሞላልሽ እንጂ ታስሞላልኝ። በቃ አስሞላልሽ እንጂ ሹፌሩ እያዘንሽለት አልነበረ? አግዢው። በምን አንቺ ከኔ አንሰሽ ነው? ዩቲዩብ አለሽ። አረብ ሀገር ሰርተሽ ነው የመጣሽው። አንቺ ከኔ በምን ተናንሰሽ? ለራስሽ አትሆኝም፣ አትታከሚም። ኧረ ዜሮም ድንቡሎም አላወጣም። ገብርኤልን ኧረ ተዛይ እኔ ስታምም አታሳክሚም። ገብርኤልን ኧረ እኔ አላወጣም። አስሞይልኝ አትለኝም። ትንሽም ሼም ሳይዘ በሄደው ምን ይችላል እንትን ሐኪም ቤት ነው። ኔሸራ ጥውጭ ይሄ ላይቭሽን ዝዩ። እሺ ጓደኞቻችን ስለነዳችኋለን ስለነበራችሁ ላሰናብታቸው ነው የኔ ተመልካቾች፣ የኔ ተንቢቲው ተመልካቾቼ፣ ጓደኞቼ፣ የምወዳችሁ የማከብራችሁ ደና ሰንብቱልን፣ ደና ሁኑልን። እግዚአብሔር ደግሞ በጥሩ ነገር ያገናኛል። እንደዚህ በመጥፎ ሳይሆን የሚያሰባስበን በጥሩ ነገር ያገናኛል። በቃ እግዚአብሔር ይጠብቀን። ያ ይሄ ነው ያለው ነገር። እሷም እንግዲህ ትመጣለች በቅርብ ቀን። እግዚአብሔር ይጠብቃት። በምንሄድበት መንገድ ሁሉ አምላክ ከኛ ጋር ይሁን። እኛ መቼም እናገኛለን ብለን ነው የምንወጣው። የሳሙና መግዣ ቢሆን ወይንም ጾማችን እንዳናድር እንልፋ እንስራ ብለን ነው ያለንን ከመጨረስና ድጋሚ አረብ ሀገር ከመሄድ ጥሩ ስም ጥሩ የአረብ ሀገር ነበረች፣ ሰርታ ይሄን ገዛች፣ ሰርታ ይሄን አደረገች ሲባል ደስ አይላችሁም? አረብ ሀገር ነበረች፣ ይሄን ያህል ዓመት ሰርታ ቤት አላት፣ ይሄን ያህል ዓመት ሰርታ ዶልፊ መኪና ገዛች ሲባል ደስ ይላል አይደለ? ለእናንተ ራሳችሁ እግዚአብሔርን ጓደኛችሁ እንኳን ባታቋት ራሱ ማለት ነው ሲወራ የሆነ ስሜት አይሰማችሁ? አረብ ሀገር ሰርታ መጣ ተቸገረች ሲባል ነው ነርቭ የሚነካው። ያ ነገር እንዳይመጣ ጠዋት ማታ ለመስራት ነው የምንወጣው፣ ለማግኘት ነው የምንወጣው። እግዚአብሔር ይጠብቀን ሁላችንም። በቃ ሁላችንም እንደየስራችን እናገኛለን። መልካሙን ሁሉ መመኘት ነው ለሰው ልጅ። ክፉም እንደ ክፉ ደጉም እንደ ደግነቱ
እንወዳቸዋለን፣ እናከብራቸዋለን። በያላችሁበት አላህ ይጠብቃችሁ። በያላችሁበት ፈጣሪ ይጠብቃችሁ። ላይክ፣ ሼር፣ ሰብስክራይብ ስላደረጋችኋት እናመሰግናለን። በኔ ቻናል ላይ ደግሞ በበለጠ እነዚህ ሁለት ልጆችን በደንብ አስተዋውቃችኋለሁ። ከዚህ በኋላ ለአረፋ ትዕዛዝ ያላችሁ የትም ሀገር ይሆን ትዕዛዙ ታዲያ አሁን 5 ሰው ሲሆን ነው። ለምሳሌ ናዝሬት ትዕዛዝ ሲመጣ 5 ሰው አንድ ላይ አድርጌ ነው ምጭ ነው እንጂ ለአንድ ሰው አልሄድም። አዲስ አበባም እንደዛው እና እነዚህ ሁለት ጓደኞቻችን እንደዛ አይነት ስራ ሊሰሩ ነው፣ ዝግጁ ናቸው፣ እየሰሩም ነው ያሉት። ስልክ ቁጥራቸውን ትሰጡ በቃላችሁ የምታውቁት ካለ ኮሜንት ላይ የሁለቱም ስልክ ቁጥር ይቀመጥላችኋል። ደውሉላቸው፣ ቮይስ ላኩላቸው፣ አናግሯቸው። እናመሰግናለን። ባይ ባይ። መልካም ሁሉ መልካም ቆይታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።